السلام عليكم ورحمة الله وبركاته. إن شاء الله زاري سلا راسي عند مالت مفلقو نقراليا متاستاوسكونا كأسرع أمسك أن بفيت سلا راسي أورتشي فيديو بوست أدقي نبرنا الزالي ما شاء الله بتأم دسميل نقر نبر سايي نبر ودقافاتشو ما شاء الله كتيبت بتأم دسميل نقرنا الحمد لله. እንደገና ደግሞ አንዳንድ ኮሜንቶች አይቻለሁ ምንድናቸው ከአስራ አምስት ቀን በፊት ሱሪ ለባሽ ጸጉርሽን ገላጭ በየስዊሚንጉ ፓንትና ጥት ማሻጃ ለብሰሽ ነበር ፎቶው ምትለቀው አው እውነት ነው ይሄን ነገርኳችሁ ራሴ ነኝ ፌስቡክ ላይ 5000 ሰው ጓደኛለኝ እንደዛ አይነት ሰው ነበርኩኝ ግን ምንድነው ብዙ ሰዎችም እዚህ ምድር ላይ ስንኖር ሌቦች አሉ ብዙ ሁላችንም ወንጀለኞች ነን ነው ግን ትልቁ ነገር ያሰው ከስተቱ መማሩ ነው ከአስራ አምስት ቀን በፊት ሱሪ ለባሽ ነበር ስዊሚንግ ሲድ ፓንትና ጥጥ ማሳጅ አድርጌ ነበር መሄደው እንደዛም ያደረኩ ፌስቡክ ላይ ለ5000 ሰው ወይም ከዛ በላይ እንደይ ፖስት አድርግ ነበር የተበጣጠቀ ሱሪ ነበር ማደርገው ጸጉሬን በሂዩማን ሄር ነበር መስራው እነዚህ ነገሮች ከ15 ቀን በፊት የነበሩ ነገሮች ናቸው ከዛ በኋላ ግን አላህ ስለሚወደኝ በራሱ በጥበቡ መለሰኝ you know like እኔ የነበርኩበት ነገር ኪሳራ ውስጥ ነበርኩ እኔ ምንም ሆኛ አይደለም ይመስለኛል ነግራችኋለሁ ስለራሴ ተወልጄ እስከ አድግ ድረስ ሙስሊም ነኝ ከሙስሊም ማህበረሰብ ነው የመጣሁት ቤተሰቦቼ ጓደኞቼ ብዙዎቹ ሙስሊሞች ናቸው ነግራችኋለሁ ምንም ነገር ከመውቃችን በፊት ነው ቁርአን ቤት ስንላክ የነበረው ፕላስ ደግሞ ምንድነው እኔ ቀየረኝ ነገር ምኖረው ካናዳ ነው አሁን ላይ ማለት ነው Canada ስመጣ the first time I just went to high school so እዛ ሲሄድ ግን እማርቱ ሰዎች ተማሪዎቹ ሱሪ ነው የሚያደርጉት አጥር ቀሚስ አንድም ሰው የለም like ቀሚስ የሚያደርግ ማለት ነው እኔ ነበርኩኝ ሰዎቹ እኔ ነበር አፍጥጠው ያ ግን ሪዝን አይሆንም ነው ምንም ሪዝን ቢኖር ከፈጣሪ ወይም ከመጽሐፎች መውጣት አትችልም አማኝ እስከሆንክ ድረስ ያ ግን ይገባኝ አሁን ላይ ነው እና እኔ የሚመስለኝ እኔ ወደ ኋላ እየቀረሁኝ ነው ቀሚስ ለብሼ ስለሄድኩኝ ጸጉሬን ስለሸፈንኩኝ እኔ ወደ ኋላ እየቀረሁኝ ነበር የሚመስለኝና like ትንሽ የተወሰኑ ቀናቶች ቀሚስ ይሄድኩ መልበስ ጀመርኩ ሰዎቹ ያዩኛል ምናምን ነገርና መጨረሻ ላይ ግን ነግራችኋለሁ ወንድሜ ጋር ነው የምኖረው በጣም በዲኑ ጎበዝ ነው በጣም እንድበረታ ይገፋኛል ምናምንና አንድ ቀን ቀሚስ ለብሼ ሲሄድ እንደዚህ ምትለብሽ ከሆነ እኔ ጋር ትኖሪ ማለት በፖርሴ እየደበቅኩኝ ነበር ከልጆቹ ጋር እኩል ለመሆንና ፋራ ላለመባል ማለት ነው ማስበው እንደዛ ነበር ወደ ኋላ የቀረሁኝ እነሱ የበለጡኝ እና ራሴን እንደፋራ አድርጌ ነበር ማለት ቀሚስ ለብሼ ስለሄድኩኝ እውነቱ ግን ያል ነበር ከዛ ራሴ ስራ ሲዝ ነገራቸዋለሁኝ like እየባሰብኝ ሄደ ማለት ነው ሚስጥሩ ይሄ ነው እና በጣም በራሴ ማፍርበት አንድ ነገር ምንድነው ብዙዎቻችሁ ታውቃላችሁ በብዙ አይነት ሂዩማን ሄር ጸጉሬን ተሰርቻለሁ በብዙ አይነት ከለር ማለት ነው ፎቶዎችን አይታችሁታል ከ5000 ሰው በላይ ማለት ነው ፌስቡክ ላይ ለቅቄዋለሁ አሁን ከ15 ቀን በፊት ነው ፎቶዎችን ያጠፋቸው ለዛ ለአንዱ ሂዩማን ሄር መከፍለው $400 እና $500 ነበር ነው አሁንም ቢሆን ማለት ነው በአላህ ስም ይጃችኋለሁ ሙስሊም ነን እምትሉ ሰዎች ሂዩማን ሄር አርጋችሁ እምትሄዱ ካላችሁ ካሁን ሰዓት ጀምሮ እርግፍ አርጋችሁ ታውት because ከቻላችሁ ሂዩማን ሄር የምትሰሩበትን አገር ቤት በስኳር በሽታና በካንሰር በሽታ ታማ አልጋ ላይ አጋጃቷት አጣው የሚሞቱ ሰዎች አሉ ለነዛ እናግዝ እኛ like $400 እና $500 አውጥቼ የሚሰራው ስትመነዝሩት በአገር ቤት like 10,000 ብር በላይ ነው you know 5,000 እና 10,000 ብር ጸጉራችን ላይ የምናደርገው አገር ቤት 5 ብርና 10 ብር ስኳርና ዘይት መግዣ ያጣሷል እነዛን ሰዎች እናግዝ ዲኑን የሚለውን እንከተል እስላም ነን እስካልን ድረስ ዲናችን ይሄን አይደለም የሚፈቅደው ሲጀመር ጸጉራችን እንድንገልጥ አልተፈቀደልንም حرام ነው ፕላስ ደግሞ ይሄን ያክል ገንዘብ ማውጣት በጣም ኢስራፍ ነው እና እኔ ነገር መናገር የፈለኩት ነገራችኋለሁ ወር እንኳን አልሆነኝ ምን እንደዚህ ከተቀየርኩ ግን በጣም ኪሳራ ውስጥ ነበርኩ በጣም በራሴ አፍራለሁኝ አሁን ላይ ማለት ነው ዋይ ለምንድን ነው እንደዚህ ያደረኩት ትላለሁ you don't have to waste your money ከቻላችሁ ማለት ነው ሌላ ሰው በhelp አድርጉ if you don't want to save your money በጣም ኢስራፍ የሆነ ነገር ነው የምናደርገው እና እማትፈልጉ ከሆነ ሰው ማገዝ ቢያንስ ሂዩማን ሄሩን ተውትና ገንዘባችሁን ሴቭ አድርጉ አይ ኖ 16 ሰዓት የምትሰሩት ልትዘንጡ ልታምሩ የፈለጋችሁትን ነገር ልታደርጉ ይሆናል ግን حرام የሆነ ነገር አታድርጉ ቢያንስ ማለት ነው እና እኔ
በብዙ አይነት ሂዩማን ሄር ነው የተሰራው ጸጉሬን በብዙ አይነት ሳስበው ሳሰለው ግን ይሄን ማድርግበትን ስንትና ስንት ሰው ሄልፕ አድርግበት ነበር ካልሆነ ብሬን ሴቭ አድርገው ነበር ነው አገር ቤት ብታችሁ በጣም ብዙ ጎረቤቶቻችን የተቸገሩ ሰዎች አሉ በውጭም ታመይተኙ አጋጃቸው የሚሞቱ ሰዎች አሉ አንድ ሳምንት ምግብ ሳይበሉ አጋጃቸው የሚሞቱ ሰዎች አለ ነው So እነዛ ለምን አናስባቸውም 5000 ብር እና 10000 ብር አናታችን ላይ አድገን ስንሄድ እንዴት ነው የማይቆጭን በጣም ኢስራፍ የሆነ ነገር ነው በጣም حرام የሆነ ነገር ነው እንደገና ደግሞ አሁንም ቢሆን ሙስሊም ሆናችሁ ሱሪ የምታደርጉ አጭር ቀሚስ የምታደርጉ በየስዊሚንጉ እየሄዳችሁ ፓንቲና ጡት ማሻሻ የምታደርጉ ካላችሁ አላህን እንፍራ you Allah ለማንም ሳይል ለራሳችን ስንል አላህን እንፍራ እኛ እንኳን ወንጀል ጨምረን አይደለም በጣም ብዙ ወንጀል ያለብን ሰዎች ነን እናልቅስ አላህን እንለምን አላህ ፊቱን ካዞረብን መጠጊያ የለንም አላህ የከሰሰ ሰው ጠበቃ ያገኘን እሱ ረሂም ነው እሱ አዛኝ ነው የዓለማት ጌታ ነው መሐሪ ነው እና የኔ ፖይንት ምንድነው አው ከ15 ቀን በፊት እንደዛ አይነት ሰው ነበርኩኝ አሁን ግን አላህ መንገዱን ስለመራኝ ተወብቻለሁ ሱሪ አለብስም ከዚህ በኋላ ጸጉሬ እንደዛ አይነት ገንዘብ ያወጣሁኝ I don't want to waste my money ለምንድነው ገንዘቤን ዌስት ማድርገው እንደዛ ያወጣሁኝ ማለት ነው so እንደዛ የምታደርጉ ሰዎች ካላችሁ it's okay የማይሳሳት ሲለም እኔም በዛ ላይፍ ውስጥ ነበርኩ ግን እኔን የምነግራችሁ ኪሳራ ውስጥ ነበርኩ እስልምናችን ይሄን አይፈቅድም መጥፎ ነገር የምትጽፉ ፌስቡክ ላይ እንትን ከመሆን እንትን ይሻላል እንደዚህ የምትጽፉበት ጊዜ ካላችሁ ለምን ኢስቲግፋር አታድርጉን ቁጭ ብላችሁ ጥሩ ነገር መናገርኩ ሰደቃ ነው ሃይማኖት ያለው ሰው ሲጀመር ስለሱ መጥፎ ነገር አያወራም ፈጣሪውን ስለሚፈራ ማለት ነው እና መጥፎ ነገር የሚጽፉላችሁ ሰዎች ካላችሁ just ignore አድርጓቸው like ለምንድነው ጥሩ ነገር ማናወራ ለምን ስለሰው ጥሩ ነገር አናወራም ከዚህ አጀምሮ እስኪ ካለን እንሰድቅ ካልሆነ ደግሞ ሰደቃ ብቻ ለመንገር ላይ ቆሻሻ ስናገኝ ጋርቤጅ ውስጥ መጣል በተለያዩ ነገሮች ማለት ነው ስለሰው መጥፎ ነገር ማውራት ይሄ ራሱ ወንጀል ነው ኃጢያት ነው ያስቀጣናል እዚህ ለምንድነው ሰዓት የምንለኩሰው ነገር የምንቀጣበት ጀሃነም የምንገባበት ነገር ለምንድነው የምንሰራው አሁን ስለዚህ መጥፎ ነገር ከመናገር ጥሩ ነገር ለምን አንናገር it doesn't hurt ምንም እንከፍለው ነገር የለም እና አላህን እንፍራ ሙስሊም ሆናችሁ ማለት ነው ሙስሊም ሆናችሁ ለሂዩማን ሄድ ጸጉር ለሂዩማን ሄድ ገንዘብ የምታወጡ አያም ሱሪ የለበሳችሁ የምትሄዱ ሰዎች ካላችሁ ካሁኑ እንተውበት ሞት ሲመጣ አይደውልልንም አይነግረንም ብዙ ሰዎች አሉ ምናቃችሁ በጣም ብዙዎች ማለት ነው ዘፈን እየሰሙ የሞቷሉ አላህ አከሄዳችንን ያሳምርልን እንተውበት 5 አውቀተ ሰላት አሉ በቀን የሚሰገዱ እሱን እንስገድ ቁርአን እንቅራ የነብዩን ሱና እንከተል አላህን እንፍራ ሐሜት እናቁም ስለሰመጥፎ ነገር ማውራት እናቁም የኛ ዲን ይሄን አይደለም የሚያዘን አላህን እንፍራ እንዋደድ እንተሳሰብ ለአላህ ስንል አፉ እንባባል ነገሮችን ለአላህ ስንል የምንተው እንጂ ለአላህ አሚን ለነገሮች ስንል አላህን የምንተው አንሆን አላህን እንፍራ ኢስላም የሚያዘኝና አይደለም በጣም ላይክ በእስልምና በጣም እኮራለሁ ብዙዎቹ ሙስሊሞች በጣም ፍቅር ናቸው ደስ ይላል ግን እንደኔ አይነት አንዳንድ ሰዎች አይጠፉም አሁን ካላችሁ እንመለስ እንተውበት የኔ ምክር ይሄ ነው እስልምና ማለት ላይክ አሊያም እስላም አለመሆን ይሻላል እኮ because ማንከተል ከሆነ ህጉን ማለት ነው ሙስሊም ነን ይያለን ሱሪ ምንለበስ ጸጉራችን ምንገለጥ ስለሰው መጥፎ ነገር ምናወራ ብዙ ነገር ምናደርግ ከሆነ ሙስሊም አይደለንም ማለት ነው just ኔሙን ብቻ ነው የወሰድነው እንደዛ ደግሞ አይደለም እስልምናችን የሚያዘው አላህን እንፍራ ያ አላህ ቅጣት ለምንድነው ጀነት መግባት ማንፈልገው ለምንድነው እዚህ ስራችን አዘጋጅተን ማንሄደው የሚያዋጣን እኮ you know what አንድ ሴት ሱሪ ለብሳ ወይም ሂዩማን ሄር አርጋ በጣም ቆንጆ ሆና ማለት ነው ፖስት ብታረግ ፌስቡክ ላይ or ኢንስታግራም ላይ ብዙ ሺህ ሰዎች wow is so beautiful is so cute is so honey is so pretty ብዙ ነገር ይልቻሉ አኺራ ላይ ግን ሁሉም ዋለ ራሴ ነው የሚለው አንድም ሰው ተነስቶ ዋው አይልም ለአንድ ሴት ማለት ነው ማንንም ከማንንም አያድነንም አላህን እንፍራ እሱ ረሂም ነው እሱ አዛኝ ነው እሱ መሐሪ ነው የዓለማት ጌታ እሱ ብቻ ነው የነብዩን ሱና እንከተል እንዋደድ አላህን እንፍራ ለአላህ ስለወዳችኋለሁ የኔ መልእክት ይሄ ነው እኔ በሐራም መንገድ ውስጥ ነበር ከሙስሊም ቤተሰብ ወጥቼ ገና ለገና ካናዳ መጥቻለሁኝ ሱሪ ሲለብሱ አይቻለሁኝ ያ ነው ፋሽኑ እኔ ፋራ ነበርኩኝ ቀሚስ መልበሴ ፋራ ነው ብዬ
حرام ነገር ውስጥ ገብቻለሁ አላህ ስለሚወደኝ ምንም ነገር ሳያጋጥመኝ እንደዚህ በሰላም ስለመለሰኝ ለትልቁ ጌታ ምስጋና አቀርባለሁ እንደኔ ያላችሁ ሰዎች ካላችሁ አሁኑኑ ተመለሱ አሁኑኑ አልቅሰን አላህን እንለምን ብዙ ወንጀል ያለብን ሰዎች ነን አጀላችን ሳይደርስ ሐጅ እናድርግ ገንዘብ ከሌለን በተቻለ መጠን መልካም ንግግር ሰደቃ ነው መልካም ነገር መናገር ካልቻልን መጥፎ ነገር አንናገር አላህን እንፍራ ዚክር እናብዛ ቁጭ ባልንበት ወተን ስንገባ ታክሲ ውስጥም ስንገባ በሄድንበት የአላህን ስም እናንሳ ሱብሃንአላህ ላኢላሃ ኢላላህ አስተግፊሩላህ ወንጀለኞችን አላህ መሐሪ ነው ወደሱ እንጠጋ ረመዳንን ደግሞ የአላህ የረመዳንን በረካ አላህ ይወፍቀን አላህ ለይለቱል ቀድርን ይወፍቀን ያ ረብ ወዳችኋለሁ ለአላህ ስለወዳችኋለሁ ሁላችሁንም አከብራችኋለሁ